ሰው የለኝም አትበሉ፣ መድኃኔዓለም ሰው የሆነው ለኛ ነው። ገንዘብ የለኝም አትበሉ፣ መድኃኔዓለም ደሙን የሰጠን ለኛ ነው። ዋጋ የለኝም አትበሉ፣ መድኃኔዓለም በደሙ ዋጋ ከፍሎ የዋጀን ነፃ ያወጣን እኛን ነው። ከዚህ በኋላ ተስፋ የለኝም አትበሉ፣ ገነት መንግሥተ ሰማያት ያዘጋጀልን ለኛ ነው። ገነት የሚወርስ እንስሳ የለም። ገነት የሚገባ አውሬ የለም። ገነት መንግሥተ ሰማያት የተዘጋጀችው ለሰው ነው። እግዚአብሔር እጅግ የተሻለውን ያዘጋጀው ለኛ ነው። በመልኩ የፈጠረን እኛን ነው። ስለዚህ ሰው የለኝም፣ ዋጋ የለኝም፣ አቅም የለኝም፣ የኔ ነገር አብቅቶለታል አትበሉ። እግዚአብሔር አለልኝ በሉ። እግዚአብሔር ይረዳኛል በሉ። እግዚአብሔር ያሻግረኛል፣ እግዚአብሔር ያበረታኛል፣ እግዚአብሔር ይጠብቀኛል፣ እግዚአብሔር እረኛዬ ነው ብላችሁ እመኑ። በሕይወታችሁ በፊቱ ተጠንቀቁ። ኃጢአት ብትሰሩ ብትበድሉ ይቅር አይልምና አታስመርሩት። በፊቱ ተጠንቀቁ። ኃጢአትን አትስሩ፣ አታስመርሩት። ለእግዚአብሔር ታዘዙ፣ ቅዱስ ቃሉን ስሙ። ያን ጊዜ መልአኩ በፊታችሁ ይሄዳል። ከዚያስ ወደ ሕይወት ይመራቸዋል። ከክፋት፣ ከኃጢአት፣ ከሞት፣ ከሰይጣን ባርነት ነፃ አውጥቶ ለመጠበቅ ይላካሉ መላእክት። እግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድናቸውማል። የሚያድናቸው ግን እግዚአብሔርን በሚፈሩ ሰዎች ዙሪያ። በጣም ያጣ ነው ትልቁ ጸጋ እግዚአብሔርን መፍራት። እኛ እንሰብካለን፣ እግዚአብሔርን አንፈራም። እናንተ ትማራላችሁ፣ እግዚአብሔርን አትፈሩ። ባለጸጋውም እግዚአብሔርን አይፈራም። ደሃውም ድሮ ነው የሚነገርለት፣ እግዚአብሔርን አይፈራም። ከኛ እየራቀ የመጣው ትልቁ ጸጋ እግዚአብሔርን መፍራት ነው። ወገኖቼ እግዚአብሔርን እንፍራ። እግዚአብሔርን የሚፈራ ሰው ነው በሕይወቱ ሰላም ያለው። እግዚአብሔርን የሚፈራ ሰው ነው በብዙ መከራ ውስጥ እረፍት ያለው። እግዚአብሔርን የሚፈራ ሰው ነው በብዙ ስቃይና መዓት ውስጥ እሱ ግን በመረጋጋት የሚኖረው። እኛ እግዚአብሔርን እንፈራለን እንላለን ባንደበታችን፣ ግን ወንድሞቻችንን እንጠላለን። በዘር በጥላቻ እንለያያለን። በቂም በበቀል እንለያያለን። በብዙ ምድራዊ ነገር ውስጥ ተዘፍቀናል፣ ግን በአንደበታችን እግዚአብሔርን እንፈራለን እንላለን። እሱ አይደለም። እግዚአብሔርን መፍራታችን የሚታወቀው ወንድሞቻችንን በመውደድ ወንድሞቻችንን በማክበር እርስ በርሳችን በመከባበር በመዋደድ ነው እግዚአብሔርን መፍራታችን የሚታወቀው። ሰው እግዚአብሔርን የሚፈራ ከሆነ፣ ሰው እግዚአብሔርን የሚያከብር ከሆነ የእግዚአብሔር መልአክ ወደ እርሱ ይመጣል። ከየትኛውም መከራ መልአኩ ያድነዋል። ወንድ ለወንድ ሴት ለሴት ጋብቻ የሚፈጸምባቸው ከተሞች ዛሬ ግብረ ሰዶም እየተባለ የሚጠራው ማለት ነው። እነዚህ ሰዎች ጩኸታቸው የበዛ፣ ኃጢአታቸው የበዛ፣ በደላቸው የበዛ በምታምር ከተማ ውስጥ ግን የደረቁ ሐሳቦች ናቸው ያሉት። እግዚአብሔርን የማይፈሩ፣ እግዚአብሔርን የማያከብሩ፣ ለእግዚአብሔር የማይታዘዙ ሰዎች በከተማይቱ ስለበዙ ኃጢአተኛው ላይ ግን መዓቱን አመጣባቸው ይላል። ወደ ኋላ እንዳንመለስ፣ እንዳንሸራተት፣ እንዳንወድቅ የሚጠብቁን ቅዱሳን መላእክት አሉ። ሁሉ መዳንን ይወርሱ ዘንድ የሚያገለግሉ የሚያግዙ መናፍስት መላእክት አይደሉም? ምን አለ? በእውነት እስራኤልን የመራ የእግዚአብሔር መልአክ፣ ከኢያሱ ጋር የነበረ የእግዚአብሔር መልአክ፣ አባቶቻችንን የመራ የእግዚአብሔር መልአክ፣ ከነ ኤልያስ ጋር የነበረ የእግዚአብሔር መልአክ፣ ጴጥሮስን ከእስር ቤት ከእስራት የፈታው ያ የእግዚአብሔር መልአክ ዛሬም ከኛ ጋር ነው። እናምናለን። ደስታን የሚሰጠው የሚያሳርፈው፣ ደግሞም ለመዳን ለሕይወት ለዘላለም እረፍት በነጻነት ልንኖር ክርስቶስ ነጻነት አውጥቶናል። እንግዲህ እንደገና በባርነት ቀንበር አትያዙ አለ። ስሙ የኢየሱስ ክርስቶስ ነው። ይህ ስም መድኃኒት ነው ለሥጋም ለነፍስም። ይህ ስም ሕይወት ነው ለሥጋም ለነፍስም። ይህ ስም የዘላለምን እረፍት የሚሰጠን አሳራፊ ስም ነው። ስለዚህ ጠየቋቸው፣ በምን ኃይል በማን ስም ይህንን ሰው ፈወሳችሁ ሲባሉ ቅዱስ ጴጥሮስ በመንፈስ ቅዱስ ተሞልቶ እንደዚህ አለ፣ እናንተ የሰቀላችሁት፣ እናንተ የገደላችሁት፣ እናንተ አሳልፋችሁ የሰጣችሁት እርሱ ግን አለ መቃብር ክፈቱልኝ ሳይል፣ መግነዝ ፍቱልኝ ሳይል በራሱ ስልጣን ሞትን ድል አድርጎ በተነሳው በናዝሬቱ አለ በኢየሱስ ክርስቶስ ስም ይህ ሰው ተፈውሷል። በማን ስም? በኢየሱስ ክርስቶስ ስም በሉ እስኪ። በማን ስም? በኢየሱስ ክርስቶስ ስም። በኢየሱስ ክርስቶስ ስም ይህ ሰው ምን ሆኗል? ተፈውሷል። ደህና ሆኗል። ከዚህ በኋላ አለ
የዘላለም ዕረፍት የዘላለም መዳን በማንም የለም። እንድንበት ዘንድ የሚገባን ከሰማይ በታች የተሰጠ ስም አለ ሌላ የለምና። ስለዚህ እናንተ ብዙ ቁጠሩ፣ እናንተ ብዙ ትጠብቃላችሁ፣ እናንተ ሰቀላችሁት፣ እኛ ግን አይደለም እርሱ በእርሱ ስም አለ ድውያንን እንፈውሳለን። ክብርና ምስጋና ለስሙ ይሁን። እልል ብላችሁ አመስግኑት። መድኃኒት የሆነ ስም። ከዚህ በኋላ እንደዚህ አሏቸው፣ ጠሯቸውና ሁለተኛ በኢየሱስ ክርስቶስ ስም እንዳታስተምሩ። ምን እንዳታረጉ? ተናገሩ። ምን እንዳታረጉ? እንዳታስተምሩ። በዚህ ስም ድውያንን እንዳትፈውሱ፣ በዚህ ስም ሙታንን እንዳታነሱ፣ በዚህ ስም ትምህርት እንዳታስተምሩ ብለው አዘዟቸው። ገረፏቸው፣ መከራን አጸኑባቸው፣ አስፈራርቷቸው ለቀቋቸው ይላል። ዝተውባቸው መጽሐፍ እንደሚናገር ተዝተውባቸው። ምን ማለት ነው? እንገድላቸዋለን ይህንን ስም ብትጠሩ። ከዛ ቅዱስ ጴጥሮስ ምን አለ? ከእግዚአብሔር ይልቅ አለ ለሰው የምታዘዝ ከእግዚአብሔር ትእዛዝ ይልቅ ከእግዚአብሔር ሕግ ይልቅ ከእግዚአብሔር ቃል ይልቅ የእናንተን ቃል ለመጠበቅ የሚገባ አይደለም። ስለዚህ አለ ስለዚህ ስም ዝም ማለት አንችልም። ምን ማለት አንችልም? ድምፃችሁን ከፍ አድርጉ። ምን ማድረግ አንችልም? ዝም ማለት አንችልም። ምክንያቱም ሕይወታችን የሆነ ስም ነው። ማንነታችን የሆነ ስም ነው። ክብራችን የሆነ ስም ነው። ማንም ያልሰጠንን እርሱ ሰጥቶናል። ሰው ገንዘብ ይሰጣል፣ ሰው ስልጣን ይሰጣል፣ ሰው ልብስ ይሰጣል፣ ሰው ሌላ ቁሳቁስ ይሰጣል። ኢየሱስ ክርስቶስ ግን ደሙን ሰጥቶናል፣ ሕይወቱን ሰጥቶናል፣ ነፍሱን ሰጥቶናል። ስለዚህ ከተሰጠ አንጻር ስለ እርሱ ዝም ማለት አንችልም። ምን ማለት አንችልም? አሁን ሰማዕታትን የምናከብራቸው ስለዚህ ወገኖቼ የተቸገርነው ትልቁ ችግራችን የምንሰማውን መኖር ነው። እኛ እንናገራለን፣ በሕይወት የለንም። እናንተ ትሰማላችሁ፣ በሕይወት የላችሁም። ከዚህ የተነሳ ክርስቲያን እየጠፋ ነው። ሰው ሞልቷል፣ ግን በልቡ ቤተ ክርስቲያን ያለችው ነው የጠፋው። ሰው ሞልቷል፣ ንስሐ የሚገባ ነው የጠፋው። ለቅዱስ ሥጋውና ለክቡር ደሙ የሚበቃው ነው የጠፋው። ለምን ካላችሁ የምናውቀውን መኖር አቅቶናል። ክርስትና ደግሞ የምንተርከው ታሪክ የምናወራው ወሬ ሳይሆን ወገኖቼ፣ ክርስትና ማለት በተግባር የምናሳየው የምንተገብረው የምንኖረው ሕይወት ነው፣ ትወና አይደለም። ዛሬ በጣም ብዙ ምስኪኖች አሉ የክርስቶስን እግዚአብሔርነት ያልተረዱ፣ የክርስቶስን ፈጣሪነት ያልተረዱ፣ የጌታችን የኢየሱስ ክርስቶስን የባህሪ አምላክነት ያልተገነዘቡ ብዙ ምስኪን ሰዎች አሉ በምድራችን ላይ። መጽሐፍ ያነባሉ ግን አያውቁትም። የሰማችሁ ነው አይደል? ብዙ ጊዜ ትምህርቶቻችንን ይሰማሉ ግን አያውቁትም። እነርሱ ለሚፈልጉት ዓላማ መጽሐፍ ቅዱሱን ይጠመዝዛሉ ግን አያውቁትም። ወገኖቼ የክርስቶስን እግዚአብሔርነት ለመረዳት እምነት ያስፈልጋል። በስሜ አጋንንት ስለተገዙላችሁ ስለታዘዙላችሁ፣ በስሜ እንዲህ አይነት ድንቆችን ስላደረጋችሁ ደስ አይበላችሁ። ከዚያ ቀጥሎ ምን ይላል? ነገር ግን ስማችሁ በሰማያት ባለው በሕይወት መጽሐፍ ተጽፏል፣ በእርሱ ደስ ይበላችሁ አለ። ሙታን ነበርን። በአንድ ሰው ምክንያት ሞት ወደ ዓለም ገባ። ከዚያ ጊዜ ጀምሮ ሁላችንም ሙታን ነበርን። ስለዚህ በሞት የተያዘ ሕይወትን የተጠማ በመከራ የተያዘ ነፃነትን የተጠማ አስተውሉ ወገኖቼ። በአንድ ሰው ምክንያት ሞት ወደ ዓለም ከገባ በኋላ ከዚያ ጊዜ ጀምሮ ሞት በሰው ልጅ ላይ የነገሰ ነበረ። ስለዚህ የሰው ልጅ ሕይወትን ተጠምቶ ነበረ፣ ሕይወት አጥቶ ነበረ። ከሞት ነፃ የሚያወጣ የሞትን ፍርሃት ሰብሮ ልጅነትን የሚሰጠው ሕይወትን የሚሰጠው አካል እየፈለገ የሰው ልጅ በባርነት ቀንበር ተይዞ ሕይወትን የተጠማ ነበርና ጌታችን ኢየሱስ ክርስቶስ ምን አለ? ማንም ሕይወትን የተጠማ ቢኖር ወደ እኔ ይምጣ አለ። ክብሩን ያጣው የሰው ልጅ
ጸጋውን አጥቶ እርቃኑን ሆኖ የወደቀውን የሰው ልጅ የተዋረደውን የሰው ልጅ ወደ ቀደመ ክብሩ ለመመለስ እርሱ ቤተልሔም ተወለደና ሰማይ ከፈተልን። እርቃኑን ተሰቅሎ ጸጋ አለበሰን። የሾህ አክሊል አስሮ የክብርን አክሊል ሰጠን። ሞቶ በሞቱ ሞታችንን ገድሎ ከሞት ተነስቶ ትንሣኤ ሰጠን። ክብርን አጥተን ተዋርደን ነበረ። የወረደውን የተዋረደውን የሰውን ልጅ ወደ ቀደመ ክብሩ ለመመለስ ጌታችን ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋን ከነፍሷ ነፍስ ነስቶ እርሱ ፍጹም ሰው ሆኖ መጥቶ ጎንበስ ብሎ ቀና አደረገን። ክብርና ምስጋና ለእርሱ ይሁን። ቀና ብለን የሄድነው እርሱ ጎንበስ ብሎ ነው። ሕይወት ያገኘነው እርሱ ሞቶ ነው። ተስፋ ትንሣኤ የተሰጠ